ያው እንደነገርኳችሁ ልጅቷን ወደ ጀርመን ወስዶ የሚያሳድጋት ሰውዬ ውጭ ቆሟል። እውነት እድለኛ ልጅ ነች። እድለኛ ልጅ ገነት እንደገባች ቁጠሩት። ገነት እንደገባች ጥሩ ሰው ነው ያጋጠማት። ደግሞ አድጋ ከፍ ስትል ከራሷ አልፎ የእናንተንም ህይወት ትለውጣለች። ከዚህ በፊት ላክናቸው ልጆች እኮ አድገው ከራሳቸው አልፎ ቤተሰቦቻቸውን እንዴት እንደለወጡ ብታዩ በጣም ነው የሚገርማችሁ። አንጀት እምቢ ብሎኝ እኮ ነው። ያደራ ልጄ ናት። እናቷን እኮ ከቀበርኩ ዓመት አልሞላኝም። ሆዴም ቢያለኝ እንዴ ተነጋግረን ጨርሰን ምን ሆናችሁ ነው? ተይ በቃ ተይ። የልጅቷ ህይወትን ብላሽ ትሄዱ። በጣም ጥሩ። እውነተኛ ኢትዮጵያዊ ሲለኝ አንተ ያቺ ፈረንጅ እናት ከአሩሲ ሳይሆን ቀር ማዳብት ያደረገች ስንፍናህንማ በቦታ አታስብ። የምሬ እኮ የትኛውም የአዲስ አበባ ልጅ ፌደራል ካላባራ በስተቀር በሰላም ሀገር እንደዚህ ያለ ምንም አልክ ምን ዋናው ማመን ነው። እሱንም አምኜልሃለሁ፣ ግን በሩጫ አይደል። በምንድን ነው? አስበው እስቲ ገና የ2 ዓመት ልጅ እያለ ከሀገሩ ወጥቶ ያውም ፈረንጅ እናትና አባት አሳድጎት እነ ጠን አቀላጥፎ የሚናገር አንድ የኢትዮጵያ ማን ሊባል እንዴ? ስታለ እኮ እዚህ በመጣ ገና በወሩ ምንድነሽ ብሎ ጉግል የሚያደርግ ወይኔ ጓደኛዬ እግዚአብሔር ይላህ መቼም Phil. Hey, Phil. Phil, what happened? Mom. Are you okay? I'm fine. It's nothing. What do you mean it's nothing? Yadid said you were unconscious. I know. But I'm okay now. You shouldn't have come. Of course I should come. I'm your mother. Philippos Bianchi? Fill this in, please. Here, just go sit down. I'll do it. Just go rest. ብለሽ ትምህርት ቤት ውስጥ ሙዚቀኛ ይዘሽ መምጣት ጀመርሽ። ማን ፈቅዶልሽ ነው እንደዚህ የምትሆኚው? እንደ ርዕሰ መምህርነቴ ማወቅ የለብኝም? ህፃናት በዜማና በጨዋታ መልክ ሲማሩ በቀላሉ እንደሚገባቸው ላንተ ማስረዳት አይጠበቅብኝም። ትሰሚያለሽ? በተደጋጋሚ ይሄ ስነ ስርዓት አልበኝነትሽን ማስጠንቀቂያ እንደተሰጠሽ ታውቂያለሽ። አሁንም ደግሞ በካሪኩለሙ መሰረት ማታስተምሪ ከሆነ ለቀሽ መውጣት ትችያለሽ። እኔ የሚማሩትን ነገር እያጣጣሙ ገብቷቸው የሚያድጉ ብቁ ህፃናትን ለመፍጠር እንጂ እንደ በቀቀን የተነገራቸውን የሚደግሙ ልጆችን ለማፍራት አይደለም አስተማሪ እንኩት። ስሚ፣ ዛሬ ህፃናትን ትተሽ የምትሄጂ ከሆነ እዚህ ትምህርት ቤት ዳግመኛ እመጣለሁ ብለሽ እንዳታስቢ። ጥዬ እየሄድኩ ያለሁት ያንተን ኋላ ቀር አመለካከት እንጂ ህፃናቱን አይደለም። I think you were just dehydrated from the vigorous exercise.
Since there is no significant risk factor in your family history, I don't see a reason for concern. Did you say family history? Yes. How would you know that? Well, your parents didn't die from a cardiovascular disease at a young age. This is what you wrote on the form. Mom? Phil, you're here already? I'm just getting out of the shower. Come on up. Oh, meet Bontu, your new sister. And your book is on the table in the living room. I'll be right out. Hey, sweetie. Nice to meet you. Nice to meet you too. Your book is under there. Wow, that was fast. What did the doctor say? What's this? How would you know this? How would I know what? My parents. Are they alive? Please, let's go talk outside. Please. Honey, please. Phil, I brought you here to your father's grave because I want him to be my witness. You know it was him who arranged the whole adoption process. I swear on his grave, he told me that you were an orphan when we adopted you. When did you find out? He told me just before he died when he made me promise not to tell you because he said you would never forgive his soul. It was his final wish. Why, Mom? I don't know. Why? I couldn't start asking him questions, honey. He was dying. Can you understand? You knew for 4 years. I didn't know what to do. You knew for 4 years. Please forgive. 4 years. Oh, I'm so sorry. Oh,
ጋር ነው? እሺ ወዴት ነበር የምትሄዱ? ጥሩ የአድራሻችሁን ይዣለሁ ሁላችሁንም። ያው ፖሊስ ጣቢያ የምፈልጋችሁ ከሆነ ደውለን እንጠራችኋለን፣ ምስክርነቱን ትሰጣላችሁ። እሺ ሄሎ ኮማንደር። አካባቢያችን ላይ አንዲት የተጣለች ህፃን አግኝቻለሁ። አዎ የነበሩትን ሰዎች ቃል ተቀብያለሁ። ጥሩ እሺ በቃ ጣቢያ ለምዝገባ ይዣት እመጣለሁ። እሺ ሜሪ ይችላል። እሺ መምጭ ይቅርታ አንዴ መጀመሪያ ህክምና ቦታ መሄድ የለባት? እዚህ ለምን ያህል ሰዓት እንደተወች አይታወቅም እኮ። በመጀመሪያ ጣቢያ ከተመዘገበች በኋላ ነው ወደ ህክምና ቦታ መሄድ የምትችለው። ሌሊቱን ሙሉ ብርድ ሲመታት አድሮ ሊሆን ይችላል። ህክምና ያስፈልጋታል። የግድ ግን ጣቢያ ሄዳ መመዝገብ ይኖርባታል። እንዴ ቆይ ደህንነቷን ከማስጠበቅ የበለጠ ኃላፊነት አለ? ሌላው ቢሮክራሲ እኮ መቆየት የሚችል ነገር ነው። እናንተ ይሄን ማድረግ ካልቻላችሁ ችግር የለውም፣ እኔ ወስጄ አሳክማታለሁ። በማን ኃላፊነት ነው ላንቺ ምን ሰጠሽ? እቺ እኮ ህፃን ልጅ ናት፣ ወድቃ የተገኘች እቃ አይደለችም እኮ። እቃማ ስላልሆነች ነው መታከም አለባት እያልኩ ያለሁት። ከዛ በኋላ ይዛችኋት ወደ ፖሊስ ጣቢያ መሄድ ትችላላችሁ። እስከዛ ግን እኔን እንከባከባታለሁ። ያው እውነቷን ነው ይሄድ አለበት። እሺ ተረጋጉ፣ አንዴ ተረጋጉ። እሺ ስምሽ ማን ነው? ሶስና። ሶስና ማህፀንሽ ላይ የነበረውን ቲዩመር ለማውጣት ባደረግነው ጥረት ባልተጠበቀ ሁኔታ ከፍተኛ የደም መፍሰስ ስለተከሰተ ሙሉ ማህፀንሽን ለማውጣት ተገደናል። በጣም አዝናለሁ። ካሁን በኋላ ልጅ መውለድ የምትችልበት ሁኔታ አይኖርም። እሺ መሄድ እንችላለን። ፊት ምን እየሰራ ነው ግን ያለው? ስልክ ባለማንሳት ወይ በመጥፋት መፍትሄ ይመጣል ብለህ ታስባለህ? ለመናደድም ሆነ ለማሰብ አንድ ወር በጣም ከበቂ ጊዜ ይመጣል። አሁን ወደ መፍትሄ መሄድ ነው ያለብህ። ለክሪስታል ማስብላት እንጂ መቼስ እሷ አንተ ማንነትህን ሳታጣ እንድታድግ የከፈለችውን ዋጋ እኔ ለአንተ መንገር አለብኝ? ስላንተ ወላጆች በህይወት መኖር ምንም የምታውቀው ነገር የለም። ዛሬ ባንተ የደረሰው እኮ በቦንቱ እንዳይደገም እንዴት እየለፋች እንዴት እየደከመች እንደሆነ ታውቃለህ። በዛ ላይ ይሄ ሁላ የሆነ እሷ አሁንም የምትፈልገው አንተም ቦንቱ ወላጆቻችሁ እንድታገኙ ነው። መወለድ ቋንቋ ነው የሚለው አባባል በደንብ የገባኝ በክሪስታል ነው። በነገራችን ላይ ልጅቷን ስናገኛት የተባበረችን እሷ ናት። በጣም ደስ ይላል፣ ደስ ይላል በጣም። በዚህ ጊዜ ለማያውቁት ሰው እንደዚህ ተጨንቆ የሚራወጥ ሰው እኔ አጋጥሞኝ አያውቅም። ምንም የተለየ ነገር እኮ አላደረኩም። ደግሞ የስራ ግዴታዬም ጭምር ነው። ስራሽ ከህፃናቶች ጋር ይገናኛል እንዴ? የህፃናት መምህርት ነኝ። በትርፍ ሰዓቴ ደግሞ አቅም ላነሳቸው ትምህርት ቤቶች ቮለንተሪ ያገለግላለሁ። እንዴት ደስ የሚል መገጣጠም ነው። ቢኒያም እባላለሁ። ሶስና ጎዳና ላይ የተጣሉ ህፃናትን ከፖሊስ ስረከብ ይሄ መጀመሪያ አይደለም። ቆየው በጣም እንደው ዳር ይዤ ከንፈሬን ከመመጥ ብዬ ነው። የህፃኗን ጉዳይ ምንም አታስቢ። የኔ ድርጅት ሙሉ እንክብካቤ ያደርግላታል። ፈጽሞ አታስቢ። እንዴት ነህ አቶ ቢኒያም? እንዴት ነህ? ለአንተ እኮ እዚህ ትንሽ ቢሮ ብንገነባ ልሳሻል አይቀርም። ልክ ብለሃል። ምን ይሄ ሰውነት ግዴታ እኮ አስጨንቆኝ ነው። ህፃኗ እንዴት ናት? ለማንኛውም ህፃኗ ብዙ የሚያሰጋ ህመም የለባትም። ትንሽ ማልኒውትረሽ ትሆናለች። በቂ ምግብ ካገኘች ደህና ትሆናለች። አሁን መውሰድ ትችላላችሁ። እሺ። ይቅርታ፣ ከአሁን በኋላ ምንድን ነው የሚሆነው? ማለቴ ህፃኗ አንተ ድርጅት ነው የምትቆየው? ባይ ዘ ወይ ለምን መተሽ ድርጅታችን አትጎበኝም?
ማለቴ የልጅቷ ፕሮግረስ እንደዚህ ካስጨነቀሽ? እውነት ለመናገር ህፃኗ የምትሆንበትን ሁኔታ ባውቅ በጣም ደስ ይለኛል። ደውይልኝ። ኦኬ፣ በጣም አመሰግናለሁ። What happened? ረስቸው። መኪናው ተበላሸ እንዴ? ኖ ኖ ኖ ኖ። Where are you from? What? አመጣጥ ማለት ነው። ከየት ነው የመጣኸው ለማለት ነው። አስፈላጊ ነው? አዎ። ኢትዮጵያኖች አይደለም እንግዳ መቀበል ባህላችን ነው። ለዛ ነው የጠየቁ። እናም where are you from? Great Britain. Britain. Wow. Britain. Welcome Britain. ቆጠራ ላይ ነው መሰለኝ። እንዴት ነው? አለ ቁጭ ስልክ ላይ ስደውል ሳጣህ ጊዜ እኮ ላይ ሄድ ኦፊስ ደርሼ ነው የመጣሁት። ትንሽ ሚቲንግ ላይ ነበርኩ። አየሁ እኮ ቆጠራ ላይ ነበርክ። ለቁንስ የምስራች አለ። ኤጀንሲው ከአሜሪካ ደውሎልን ነበር። በአመት ውስጥ 100 ህፃን ካቀረበን በአንድ ልጅ $30,000 ከፍላቸዋለሁ ብሏል። $30,000? ቀስ በጣም የሚያጓጓ ነገር እኮ ነው እየነገርከኝ ያለው። እኔ ግን ቢኒያም የዛች አዲሷ ልጅ ነገር ግን ምንም አልተመቸኝ። ሶስና ስማ፣ እኔ እንደውም እሷ ልጅ በጣም ነው የተመቸችኝ። እንዲሁም ከእንግዲህ በኋላ የህፃናት ፍለጋ ድካም በእሷ ይቃለላል። ቢኒያም እኔ እውነቴን ነው የምልህ፣ ይህንን የመሰለ እድል እንዳታበላሽብን። ይልቁን ዶክመንቶቹን ይዘህ መጣ። ኮንቶ ፐርፌክት። ስለዚህ ነገ ከጀርመኖቹ ጋር ውል እንፈጽምና ግማሽ ቀብድ እንቀበላለን። ስለዚህ አንተም ትንሽ ምራቅ ጠርቀም አድርግ። እሺ፣ ለቆጠራው ዘጋጃለሁ። ይግቡ። ዌልካም። እባክሽ ግቢ ሶስና። እንደነገርኩ አቶ ቢኒያም የህፃኗን ደህንነት በየጊዜው ሪፖርት ማድረግ ይጠበቅብሃል። ኢንስፔክተር፣ ይሄ እኮ የጋራ ጉዳያችን ነው። ጥሩ፣ እንደዛ ከሆነ እኔም እየመጣው ጉዳዩን እከታተላለሁ። እሺ፣ በጣም ጥሩ፣ አመሰግናለሁ። እሺ እሺ እሺ። እባክሽ ግቢ ሶስና። እንዴት ነሽ? ሰላም ነሽ? ሰላም ነው። እንዴት ነሽ? ሰላም ነው። ሀበሲት። ምን ይምጣልሽ? አይ ምንም አያስፈልግም። እባክሽ እውነት ህፃኗ ላይ ነበር የመጣሁት። ማግኘት እችላለሁ? ህፃኗ እኮ እዚህ የለችም። እኔ ከህፃን ልጅ ህመም ከህፃን ልጅ ስቃይ በላይ ምንም የሚጎዳኝ ነገር የለም። በጣም ነው ስሜት የሚነካኝ እና ለዚህ ጉዳይ ብዬ በግሌ የተከራየሁበት ቤት ውስጥ ከሌላ ህፃናቶች ጋር አብራዛ ነው የምትኖረው። ደስ ይላል። አመሰግናለሁ። እንዲሁ
ዝም ብዬ ሳይሽ የሆነ የህይወት ጥሪያችን አንድ አይነት ይመስለኛል። ለምን ስለ ቀጣይ የልጆቹ ዕጣ ፈንታ ባይሆን ለምን ምሳ እየበላን አናወራ? ምሳ እንኳን በልቻለሁ። ቴንክ ዩ። እባክሽ ህፃኗን ለማየት ነበር የመጣሁት። በቃ ሌላ ጊዜ መሆን ይችላል። እንዴት ታዲያ ካናዳ እንዴት ነች? አሁንም ያቀዝቃዚዋ እንዳለ ነው? አይ ካናዳ፣ እኔ እኮ ካናዳን ባሰብኩ ቁጥር ብርዷ እንደ ደብረ ብርሃን አይደል እንደሚበርደው? እስቲ ትንሽ አውራኝ እስቲ ስለ ካናዳ። ቅድሚያ ግን ስለ ወንድም አይቀርም። ፊሊጶስ ያው ያሬድ እንደነገረኝ ቆንጆ ቤት ተከራይለት ብሎኝ ነበረ እና ኮንዶሚኒየም ነበር ያሰብኩልኝ። ሳስበው ውሃም አይኖርም፣ ከውጭ የመጣው ሰው ደግሞ ያለ ውሃ መኖር ትንሽ ይከብዳል አይደል? እና ለያሬድ ኮንዶሚኒየም ብዬ ሳስረዳው ሞር ሆናለኝ። አሃ ሞር እንዳወራው ሲገባኝ ዝም ብዬ ተውኩት። የመጣበትን ጉዳይ ለማፋጠን የጉዲፈቻ ድርጅቱን አጣርቼ ፈልፍዬ ያለኝን እውቀት ተጠቅሜ ደርሼበታለሁ። ባለቤቱ አቶ ቢኒያም ይባላል። 2 ቢሮዎች አሉት። ዛሬ የተከራየበት ቤት አረፍ ብለህ ትተኛና ነገ ጠዋት የድሮ ድርጅት ጋር እንሄዳለን። እሱ ካልሆነ ፕላን ቢ እናዘጋጃለን። አያማ ያ ፍጥነት አሁንም እንዳለ ነው። የት ይሄዳል ብለህ ነው ፍጥነቱ? 100% ኮተን ዌልካም። Our agency has helped alleviate the suffering of thousands of orphans and abandoned children globally. Thank you. Thank you. Your child's life and yours will be dramatically changed through this incredible process. And we're here to help make that magical transformation a reality. Thank you. Thank you. Mr. Atkinson. Crystal? Your presentation paints a very rosy picture of adoption. Can you just tell me what exactly your agency is doing to ensure that these kids are actually orphans and not being illegally taken away from their families? It seems as though we've had this conversation before, Ms. Bianchi. You must understand we cannot be held accountable for corruptions that take place in every corner of the world. Then what exactly is your responsibility? Collecting hefty sums of money from people, telling them they're adopting poor little orphans, when there's a very real possibility that they have living families? These children are just basically tradable commodities to you, aren't they? That is a very offensive allegation, Ms. Bianchi. Our adoption process has transformed the lives of thousands of children who would otherwise be languishing in poverty. You'd rather dwell on allegations that we have no part or control over? Please. I don't have time for people like you. Good day. መልሽልኝ በእናትሽ፣ ልለምንሽ፣ በጣም ነው የምፈልገው። መልሽልኝ። ምንድነው መልስልህ? አይኔና አለፍኩት ያልኩትን ጉድጓድ እኮ ነው ድንገት ገብተሽ መልሰሽ ጉድጓድ ውስጥ የከተትሽኝ። እናንተ መንገድ አቋርጣችሁ፣ ፍቅር አቋርጣችሁ፣ ጽንስ አቋርጣችሁ ትችሉታላችሁ። መልሽልኝ። አንድ ጊዜ ዞር ትልልኛለህ? አማን መንገድ ጠፍቷት እየጠቆምኳት ነው። እባክሽ የኔ መቤት እርሽ ቀጥ ብለሽ ወረጂ። አንድ የእንጨት ድልድይ ታገኛለሽ። የእንጨት ድልድዩ እንደተሻገርሽ በስተቀኝ በኩል ሞሮን። ይቅርታ ጓደኛ ያስቀየምሻል። ትንሽ መቀለድ ስለሚወድ ነው። እዚህ ነው የምትሰሪው? አይ አይደለም። አንድ ነገር እንተባበሪኝ ፈልጌ ነበር። ትላንት ነው ወደ ኢትዮጵያ የገባሁት። የዚህን ድርጅት ባለቤት ወይም ስራ አስኪያጅ እንዳገኝ ትረጅኝ ትችያለሽ? አቶ ቢንያምን ነው? አዎ።
ችግር የለውም። እኔም ወደዛው ነኝ። ከፈለክ ላሳየ። ኦኬ፣ ደስ ይለኛል። ፊሊጶስ እባላለሁ። ቢኒያም። መረጃ ፈልጌ ነበር የመጣሁት። ኦኬ፣ ምን ልተባበርህ? ከካናዳ ቶሮንቶ ነው የመጣሁት። ዌልካም። እና ወደ ካናዳ በአዶፕሽን ስሄድ የ2 ዓመት ልጅ ሆኜ በዚህ ድርጅት ነበር የሄድኩት እና ካናዳዊት እናቴ ማለት አሳዳጌ ለረጅም ጊዜ ቤተሰቦቼ በህይወት እንደሌሉ ነበር የምታውቀው። አሳዳጊ አባቴ ከመሞቱ 4 ዓመት በፊት ግን ወላጅ አባቴ እዚህ ኢትዮጵያ በህይወት እንዳሉ ነግሯት ነበር የሞተው እና ስለ እነሱ የተወሰነ መረጃ ማግኘት ብችል ማለት ከድርጅቱ። ምን መሰለህ አቶ ፊሊጶስ፣ እኛ ይህን ድርጅት ከ7 ዓመት በፊት ከሌላ ግለሰብ ነው የገዛ ነው። እናም ያኔ ስንገዛው ሰዎቹ ምንም አይነት ማስረጃም ሆነ ዶክመንት አላስቀምጡልንም። ወይ አንተ የቀድሞ ባለቤቶቹን በማገናኘት ልትረዳኝ ትችላለህ? በደላሎች ነው የገዛ ነው። አሁን መልካቸውም ትዝ አይለኝም። ይኸውልህ ሌላው ደግሞ ከ3 ዓመት በፊት በዚሁ በእናንተ ድርጅት አዶፕት ተደርጋ ወደ ካናዳ የመጣች አንድ ትንሽ ልጅ አለች። የእሷ ማሳዳጊዎች ልክ እንደኔው የሚያውቁት ቤተሰቦቿ በህይወት እንደሌሉ ነው። ግን እሷ ቤተሰቦቼ በህይወት አሉ ብላ በጣም ኢንሲስት አደረገች። በዚህ ምክንያት ከአሳዳጊዎቿ ጋር መግባባት ስላልቻሉ አውጥተው ጎዳና ላይ ጣሏት። አሁን ያለችው እኔ እናት ቤት ነው። ስለ እሷ የሆነ መረጃ ይኖራል እርግጠኛ ነኝ። ከ3 ዓመት በፊት ነው በዚሁ ድርጅት አስፈጻሚነት የመጣችው። 3 ዓመት ከአሳዳጊዎቿ ህጋዊ ውክልና ይዛል። አሳዳጊዎቿ እኮ አውጥተው ጣሏት እያልኩ ነው ያለሁት። እየጠየከኝ ያለው ህገወጥ ነገር እንድፈጽም ነው? ምኑ ነው ህገወጥ? የሰው ልጆች ፕራይቬሲ እስከ ጥግ ከሚከበርበት ሀገር ነው የመጣው መቼ እና የአንድን ግለሰብ ዶክመንት ያለ ህጋዊ ውክልና በሰጠህ ህገወጥነት አይሆንም? እሱ እኮ ይገባኛል። ቤተሰቦቿ አውጥተው ጎዳና ላይ ጣሏት። እሱን እኮ ነገርከኝ አቶ ፊሊጶስ። ልጅቷ ደግሞ በዚህ ሰዓት ለማንም ውክልና መስጠት የምትችልበት እድሜ ላይ አይደለም ያለችው። ህጉም በዚህ ኮንቴክስት አይደለም የተጻፈው። ግን እናንተ መረጃ ብትሰጡኝ ይቺ ልጅ ቤተሰቦቿን ታገኛለች እንጂ ማንም የሚጎዳ አካል የለም። ፖቴንሻል ይሄን ነገር ባድረግ ድርጅቴን ፈቃድ እስከ ማጣት ይደርሳል። አም ሶሪ፣ ይሄን ነገር ማድረግ አልችልም። ይልቅ ሌላ ነገር ልረዳ እችላለሁ አቶ ፊሊጶስ። አመሰግናለሁ። ችኳ መጣች። ለምን እሷ እንድትረዳን አትጠይቃትም? በቃ የሰውየው ሚስቱም ትሁን ቺኩም ትሁን ተባበሪኝ በላት። ምን ይታወቃል? ሰይጣንም ሔዋንን ልኮ አይደል ሊያዳምን እሺ ያሰኘው? ሰይጣን ነህ እያልኩ አይደለም። እንደውም እኔ ይቅርታ የኔ እመቤት፣ በጣም ይቅርታ በቀድሞ ጥፋቴ። ገብተሽ እስክትወጪ ድረስ እረፍት አጣሁ። እንቅልፍ እንኳን መተኛት አልቻልኩም። እባክሽን ይቅርታ አድርጊልኝ። የምትፈልጊበት ቦታ ድረስ ልሸኝሽ። የትም አልሄድም። አልሄድም። አረ ግድ የለሽም። በእግርሽ ከምትሄጂ ልሸኝሽ። አልፈልግም አልኩ እኮ አልሰማኸኝም? ውይ እንዲህማ ከምትኮሳተሪብኝ በጥፊ ጫ ብታረጊኝ ይቀለኛል። እንደውም ሂሳብ አልከፈል ላለ ሰው ቆንጆ አገዳም ያክል ዱላ አዘጋጅቻለሁ። እሱን ይዤልሽ ልምጣ? ቆይ አንተ ስራ የለህም? ኧረ አለኝ። ይሄ ታክሲ እኮ የእኔ ነው። የላ አድርስሽ። የላ ስማ፣ ዛሬ ሳናስበው በድንገት ሚሽናችንን ጀምረናል። ልከተላት ነው። ውረድና በልብ እንድትረዳን ጠይቃት። የጉዳዩ ባለቤት ሊተባበረን ፈቃደኛ ባልሆነበት እሷ ምን ታረግልኝ ነው ማናገራት? ይኸው አንቺን ካየው ጀምሮ እህል አልበላለኝ። በአንቺ ፍቅር በጣም እየተሰቃየ ነው። ጀንጅናት እኮ አይደለም ያልኩ። ስለ ችግራችን አውራትና እንድትረዳን ጠይቃት። ካልሆነ እኔ ራሴ ሄጄ አናግራት። እኔ ራሴ ሄዳለሁ። ቁጭ በል እኮ። ታዲያ ሂድ ውረድና አናግራታ። ሞራን ምንድን ነው ያልከው? ይለኛል። እኔ ያሬድ ነው ሁሌ ነው የሚለኝ ሞራን። ይቅርታ መቀመጥ ይቻላል? ትችላለህ። አመሰግናለሁ። Sir,
We strongly believe that the government has both legal and moral responsibility to protect adoptive parents that are being misled and their adopted children who are illegally uprooted from their families for profit. Okay. Well, thank you all very much. The challenge here is the fact that international adoptions involves various jurisdictions. The immigration side is a federal matter. Provincially, well, we could look into initiating a fact-finding investigation into the practices of these agencies. My office will keep in touch with you with updates. I really think anything would be helpful. Thank you so much. You're very welcome. Thanks for your help. You're welcome. በጣም የሚያሳዝን ታሪክ ነው። ስለዚህ ምችለውን አድርጌ ማታ ደውዬ አሳውቅሃለሁ። አመሰግናለሁ። ምንም አይደል። Hi, Mike. It's Tony. Listen, I think you might be dealing with a real challenge here. Look, if they go to the media, it will be bad optics for me. Well, the best way to silence them would be to start an investigation that we have some control over. If we do nothing, it could backfire. አታወሪኝም? ህፃኗን ላሳይሽ ብለህ ያልጠበቅኩት ቦታ ይዘኝ ስለመጣ ደስተኛ አይደለም። I really don't like this. አንበላም? እኔ መብላት አልፈለኩም። አንቺም ካልበላሽ እኔም አልበላም። አንድ ጥያቄ ልጠይቅ? ፌሌ እንግዲህ ከተማው ላይ አለ የተባለ ቦታ ነው ይዤ የመጣሁት። እንደ ማንኛውም ዲያስፖራ ለምን ወጉ ይቅርብህ? ፈታ ዘና የፈለከውን መጠቀም ትችላለህ፣ በግራም በቀኝም። ታዲያ በእኔ በኩል ሄሎ ሶስና፣ ይቅርታ ከመሸ ደወልኩኝ። አይ ችግር የለውም። እንዴት ነው አናገርሽው? አዎ አብረን ነበር ያመሸነው። በጣም አዝናለሁ ፊሊጶስ። ለማሳመን የተቻለኝን ያህል ሞክሬ ነበር፣ ግን በህግ ባልጠየቅ እንኳን የሙያ ስነ ምግባር አይፈቅድም። በጣም አመሰግናለሁ። ችግር የለውም። ደህና ደሪ። እሺ ደህና ደሪ። አልተሳካም። ፊሊ ፕላን ኤን ሞክረን አልተሳካም። ፕላን ቢን እንጠቀማለን። አማን፣ ያንተን ፕላን ቢ እኮ ሳላስበው ቀርቻለሁ፣ ግን በጣም ሪስኪ ነው። ኖ ሪስኪ። ሰውየው ሆን ብሎ ወደ ህግም ትሄዳለህ ብሎ መረጃዎችን እያጠፋብህም ሊሆን ይችላል። ስለዚህ ፕላን ቢን ከመጠቀም ውጪ ሌላ አማራጭ የለም። ልጅቷን በማየትሽ ልብሽ በደስታ ተሞላ። በጣም ግን ደግሞ ለዚህ ሁሉ ህጻናት ከባህላቸውና ከሀገራቸው ውጭ እንዲያድጉ መገደዳቸው ያሳዝናል። ሶሲ፣ ህይወት እኮ በምርጫ የተሞላች ነው። ይሄ ግዴታ ነው። መቼም ሁሉም ነገር ጥሩ፣ ፍጹም ደግሞ ሁሉም ነገር መጥፎ ሊሆን ይችላል ማለት። ይኸውልሽ
የዛሬ ዓመት አካባቢ በተደረገ ጥናት አዲስ አበባ ውስጥ ብቻ በአንድ ወር ውስጥ እስከ 20 ህጻናት ተጥለው ይገኛሉ። አስቡ፣ 20 ህጻናት። እንግዲህ እነዚህ ህጻናት በሀገራቸው ባህል ውስጥ ሆነው በባዶ እግራቸውና በባዶ እግራቸው ከሚያድጉ በባህል ተጽዕኖ ውስጥም ሆነው ምን አለ በጥሩ እንክብካቤና በድሎት ቢያደርጉ የትኛው ይሻላል? እሱም እንኳን ማራጭ ከጠፋት ግን ደግሞ እነዚህ ሁሉ ህጻናት የሚሆኑ ሀገር በቀል መፍትሄ መፍጠር አለመቻላችን ያሳዝናል እንጂ በፍጹም ያንተ መልካም ስራ እየተቃወምኩ አይደል። እንዲሁም በጣም ያደነቅኩ። አድናቆት ብቻ ምን ያደርጋል? ከምትደንቂ ለምን እራት አትጋብዥኝ? በዛው ውይይታችን ይቀጥላል። ባንዳ ጥበቃው ከጠጁ እስኪመለስ ድረስ ስራችንን በፍጥነት መጀመር አለብን። የተለየ ነገር ካየህ ወዲያውኑ አሳውቀኝ። ተግባባን? ይኸውልህ አማን፣ ጥበቃ መሳሪያ ያጣም። ስለዚህ ጠንቀቅ በል። ሁሉንም ነገር አጣርቻለሁ። የእርዳታ ድርጅት ኖገን ነው። ምን? ኖገን። አየህ 100% ኮተን